ወደ ባንክ ብድር ለመበደር ስንሄድ ማሟላት ያለብን ዶክመንቶች አንድ በአንድ እናያለን ዛሬ። ፈርስት ቲንግስ ፈርስት፣ የመጀመሪያው ሌጋል ዶክመንቶች ምን ናቸው? እነዚህ ቲናችንን፣ ንግድ ፍቃዳችንን፣ ንግድ ምዝገባ፣ እነዚህ ኮመን ናቸው፣ ግዴታ ናቸው። ድርጅታችንን ወይም ቢዝነሳችን ደግሞ ፒኤልሲ ከሆነ መተዳደሪያ፣ መመስረቻ እንዲሁም ኤኒ አሜንድ የተደረገ ሚኒት ወይንም ቃለ ጉባኤ ካለ እነዚህን ይዘን እንቀርባለን። እነዚህ ግዴታ የመጀመሪያ ቤዚክ ዶክመንቴሽን ናቸው። በመቀጠል ስለ ቢዝነሳችን የሚገልጽ ወይም ፓስት ሂስትሪ ካለን ቢዝነሱ የቆየ ከሆነ እና የምንጠይቀው ገንዘብ ከ5 ሚሊዮን በላይ ከሆነ ኦዲትድ የሆነ የ3 አመት ፋይናንሻል ስቴትመንት ግዴታ ነው። ኦዲትድ የሆነ ፋይናንሻል ስቴትመንት። አሁን ደግሞ በብሔራዊ ባንክ ትዕዛዝ ምክንያት ሁሉም ብድር ለመበደር የሚቀርቡ ፋይናንሻል ስቴትመንቶች በአቤ ወይንም በኢትዮጵያ ኦዲቲንግ ቦርድ መረጋገጥ አለባቸው። ስለዚህ ብድር ለመበደር ከመሄዳችሁ በፊት ትሬሾልዱን የምታሟሉ ከሆነ የፋይናንሻል ስቴትመንታችሁ ወደ አይኤፍአርኤስ መቀየሩን እርግጠኛ ሆኑ ነው። ሌላ ደግሞ መርሳት የሌለበት ነገር ያው አፕሊኬሽን መጻፍ ይኖርባችኋል። ለምትፈልጉትን ብድር ምን አይነት እንደሆነ፣ አማውንቱ ስንት እንደሆነ፣ በየስንት ጊዜው እንደሚከፈል እነዚህን በደንብ ጠቅሳችሁ። ሌላኛው ግብር ዕዳ ነጻ መሆናችሁን የሚገልጽ ታክስ ክሊራንስ። ብዙዎቻችሁ ቢዝነስ አላችሁ፣ ከዛ የሆነ ንብረት አስይዛችሁ ትበደራል። የድርጅትን ታክስ ክሊራንስ ብቻ በቂ አይደለም። ንብረቱን የሚያስይዘው ግለሰብ ከሆነ እንዲሁም ንብረቱን የሚያስይዘው ባለትዳር ከሆነ የንብረቱ አስያዥና የንብረቱ አስያዥ ባለቤት ታክስ ክሊራንስ ግዴታ ማቅረብ ይኖርባቸዋል ማለት ነው። እነዚህ በጣም መሰረታዊና ወሳኝ ዶክመንቴሽን ናቸው ወደ ብድር ስትሄዱ። ሌላኛው የጋብቻ ሁኔታ የሚገልጽ አግብተን ከሆነ የጋብቻ ሰርቲፊኬት፣ ካላገባን ያላገባ ሰርቲፊኬት 6 ወር ያልሞላው ቫሊድ የሆነ ያላገባ ወይም ነን ማሪታል ሰርቲፊኬት ይዘን መቅረብ አለብን ማለት ነው። ወደ ባንክ የሚያመላልሳችሁ ጉዳይ የለም። አንድ ዶክመንታችሁን ጨርሳችሁ ትመጣላችሁ። ከዛ ወዲህ ብድሩ ሲፈቀድ ያለውን ፕሮሰስ ደግሞ በቀጣይ እሰራላችኋለሁ። ሌላ ከብድር ተያያዥ ጥያቄዎች ካሏችሁ በኮሜንት ሴክሽን ላይ ጻፉ።